ሙዚቃን የጀመረው ባህር ዳር ነው። ትውልድና እድገቱ በቀድሞ ጎጃም ክፍለ ሀገር ባህር ዳር አውራጃ ባህር ዳር ከተማ ነው። የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለው ሙዚቃን የጀመረው ባህር ዳር ነው። ጎጃም ክፍለ ሀገር ባህር ዳር ከተማ አሁን ግራንድ ፊልም የተሰራበት ፊልም በፊት ነው ተወልጄ ያደግኩት እኔ። ቀብሪ 3-4 ማዕዘን ይባላል የሚሰጣም ተወልጄ ያደግኩት እንግዲህ የልጅ መሳተሪያ ደግሞ እንደማንኛውም ማህበረሰብ ጣቢያ ላይ ነው ያለው። ጭቃ ሸምተቴ እየተጫወቱ ሚንቆርጂ እየተጫወቱ ነው ያደግኩት በልጅነቴ። እንግዲህ ትምህርት ቤቱ እዛው ሰርሰሪ ግል ፋሲሎና ጣናይቅ የተማሩት በ13 ዓመቴ በ14 ዓመቴ ታዳጊ ህጻናት ገባሁ። ታዳጊ ህጻናት የኪነት ነበር። የኪነት ነው። እሺ፣ በነገራችን ላይ በጣም ለኪነት ነው ትልቅ አስተዋጽኦ ያደረገ ገቨርንመንት ነው የደርግ መሆኑ ምስል ነው። እዛን ጊዜ ጥሩውን ቤት አባሳደረው ትልቅ እኛ ታዳጊ ህጻናት የማርነው ከአይማም ጋር አለ አዋጅነት ከታዳጊ ህጻናት አዋጅነት ይላል። ከአይማ ነው ወደ ይሻባል የመጣሁት ማለት ነው። ጨዋታ ወዳዱና በራሱ መቀለድ የሚቀናው ሰሜ ስለሱ ከተሰጡ ስያሜዎች ጋር አያይዞ የተናገረው የሚከተለውን ነበር። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜን ማለት ታውቃላችሁ። 33 10 ትንሿ ጠንካራ አይደለሽም። ከንቱ በፊት ያለች ከንቱ ቀጥሎ ከዚህ አንቴና ካለው ቀጥሎ በደለው አለ። አዎ ከበደለው ቀጥሎ የመጣች 33 10 ትባላለች። እሱ ጋር መኪና ታቋራናት ሁሉ ምን ሳወጣ ትዘራለች። ሰሜን ማለት አገኘ። እሺ እሱ ያስቀኛል። ሁለተኛ ደግሞ ሰሜን ልጅ አሁን ባለፈው ነው በዛ ሰዓት ማለት ነው ሰውየው መኪና ቢሞት ያገፋል እዛ ልጅ ጋር እየገፋ እኔ ደግሞ አሁን አስከለከኝ ተብጋላሽ ነው ሻውን ማራቱ ምን አገባታ እየጠበቁ ይላል። የትኛው ቦታ መሰለኝ የዛኛው ማለት ነው የትኛው ቦታ መሰለኝ ያኛው። እሺ ሰሜን ምን ያለው ነው የሚለው እሱ ሲል መስታወት ጋር ገበ ምን ነው ታዋንተ እሱ ብዙ ነው መጀመሪያ ኢትዮጵያ የድልድይ ባለቤት ቤት አለ መኪና አለ ምናምን ልትል ትችላለህ። ድልድይ ያለው ሰው ከጊዮርጊስ ቀጥሎ ሰሜ ሳሙኤል ታውቀዋለህ? ሳሙኤል ፍሬ ጋዜጠኛው ስራ ሰምራል ቲያትር እንዲያገኝና በጣም ነገር ሲመጣ ደግሞ 3 ሰዎች ነን አለ። እሺ እንግዲህ ሰምቻለሁ ደግሞ ያንተ የሀይልና ካለ ያንተ ደግሞ ሰው ሰሚ ኃይል ሩጦ
ስሜ ተገልጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው። ድምፃዊ ሰማኸኝ በለው ሰኔ 8 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 15 2026 በድንገተኛ ህመም ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ ባለትዳር የአራት ልጆች አባትና 4 የልጅ ልጆች ያየ አያት ነበር። የቀብር ስነ ስርዓቱ ሰኔ 9 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 16 2026 በአዲስ አበባ ቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን በተወለደ በ58 ዓመቱ ቤተሰቦቹ፣ ወዳጆቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ተፈጽሟል። ነፍስ ይማር። ተወልደ በየነ ተቦርነ። በድጋሚ ለወንድማችን ነፍስ ይማር፣ ለሁላችንም ፈጣሪ መጽናናቱን ያድል። ሰማኸኝ እኔ የማውቀው የዛሬ 27 ዓመት ሸዋጌጥ የሚባል ቤት ይሰራ ነበር እና በወቅቱ ደግሞ በርካታ ጓደኞቼ እዛ ቤት ይሰሩ ነበር እና ስም ያለውና እውቅና ያለው እሱ ብቻ ነበር። ግን ከሁሉም ጋር ተስማምቶ ተግባብቶ፣ በተለይ ደግሞ ሰማኸኝ በጣም ጨዋታ ያውቃል እና ወቅቱና ጊዜው አሁን ለቅሶ ላይ ሆነ እንጂ ብዙ ገጠመኞችና አስገራሚ ነገሮች አሉ። ሁለቱንም ነፍስ ይማር። ተስፋዬ ካሳ እኔ ሰማኸኝ የማንረሳቸው ብዙ አጋጣሚዎች አሉ። ከዛ በኋላ እንግዲህ ሸገር ሬዲዮ ላይ ታዲያስ አዲስ ላይ ሲሰራ ነው ሰሜ ቀደምም ሊያነሳ የሞከረው። በጣም የሚገርመኝ የህግ የበላይነትን የተቀበለበት ድፍረት መጠን ይገርመኛል። ከዚህ ሀገር ሄዶ በህግ ትፈለጋለህ ተብሎ ለስር የተዳረገበት ሁኔታ ጉዳዩ ምንም ይሁን ምንም፣ እሱ ግን የህግ የበላይነትን ያየበት መንገድ እስካሁን ይገርመኛል። በድጋሚ ነፍሱ ይማር።